ሰላም ጤና ይስጥልኝ ውድና የተከበራችሁ የመድፈኞቹ ቤተሰቦች በዓለም ዙሪያ የምትገኙ የለንደን ኩራት የአርሰናል አፍቃሪያን በሙሉ እንኳን ወደ ገነርስ ዞን ቻናላችን በሰላም መጣችሁ። ይህ በታሪክ ታላቅ የሆነው በክብርና በማንነት የተገነባው ክለባችን የአርሰናል ወደ ቀድሞ ክብሩ ለመመለስና የዓለምን እግር ኳስ በበላይነት ለመግዛት የመጨረሻው ምዕራፍ ላይ ደርሷል። ፍቅራችን፣ እምነታችንና ያሳለፍነው ትዕግስት በመጨረሻም ፍሬ የሚያፈራበት ወሳኝ ወቅት ላይ እንገኛለን። ዛሬ በቪዲዮአችን እጅግ አስደሳች ልብን በደስታ የሚያሞቁና ደጋፊዎችን የሚያስቆጡ ወሳኝ ዜናዎችን ይዘንላችሁ ቀርበናል። የመጀመሪያው ወሬያችን ሱፐር ኮምፒውተሮች ስለ አርሰናል የፕሪሚየር ሊግ ዋንጫ ግምት ምን አሉ? መቶኛውን ስትሰሙ ትገረማላችሁ። በመቀጠል የአርሰናል የልብ ትርታ የሆነው ሚካኤል አርቴታ ስለ ኮንትራት ማራዘምና ስለ ወደፊቱ ቆይታው ለደጋፊዎቹ ያስተላለፈው እጅግ አስገራሚ መልእክት አለን። በሶስተኛ ደረጃ አምስቱንም ዋንጫዎች እንበላለን የሚለው የጋብሪኤል ማጋሊሽ እሳት የለበሰ ቃለ ምልልስ ስሜታችሁን ያናውጣል። በመጨረሻም ክለባችን ካለበት የፋይናንስ ገደብ ፒኤስአር አንጻር ከአካዳሚያችን የወጣውን ድንቅ ኮከብ ለመሸጥ የተገደደበትና ለባላንጣዎቻችን ቼልሲና ማንቸስተር ዩናይትድ የቀረበበት አነጋጋሪ ጉዳይ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ሆኖ ምክንያቱም እያንዳንዱ ሰከንድ ለአርሰናል ደጋፊ የሚሰጠው ስሜት ልዩ ነው። ቪዲዮ ላይክ በማድረግ ለሌሎች መድፈኞች ሼር በማድረግ እናም ቻናላችንን ሰብስክራይብ በማድረግ የጦር ሰፈራችንን አጠናክሩ። ወደ ዜናው እናልፋለን። ቀጥታ ወደ መጀመሪያው ታላቅ ዜናችን ስንገባ የዓለማችን ታዋቂው የቁጥርና የስታቲስቲክስ ተንታኝ ኦፕታናላይቲክ የወደፊቱን ትንበያ ይፋ አድርጓል። በመጪው አዲሱ የውድድር ዘመን አርሰናል የእንግሊዝ ፕሪሚየር ሊግን የማሸነፍ 38% እድል እንዳለው የኦፕታኩ ሱፐር ኮምፒውተር አስታውቋል። ይህ ቁጥር ዝም ብሎ የመጣ ቁጥር አይደለም። መድፈኞቹ ላለፉት 2 እና 3 ዓመታት ሚካኤል አርቴታና ልጆቹ የሰሩት ታምር፣ በሜዳ ላይ ያሳዩት ወጥነትና የክለቡ እድገት ሱፐር ኮምፒውተሩን እንኳን እንዲያምን አድርጎታል። 38% ማለት እጅግ በጣም ከፍተኛ ነው። ለዋንጫው ዋነኛ ተፎካካሪ መሆናችንን የሚያሳይ ማረጋገጫ ነው። ባለፉት ዓመታት ከማንቸስተር ሲቲ ጋር እስከ መጨረሻው ሰከንድ ስንፋለም እንደነበረም ይታወሳል። አሁን ግን የቡድናችን ጥራት ጨምሯል። ተጫዋቾቻችን ጎልምሰዋል። ስብስባችን ይበልጥ ጠልቆናል። ሱፐር ኮምፒውተሩ ይህንን ሁሉ መረጃ አቀናጅቶ ነው ይህንን ውጤት የሰጠን። ይህ ማለት ግን በቁጥር ብቻ ተደግፈን እንቀመጣለን ማለት አይደለም። ይህ 38% እድል ሜዳ ላይ በደምና በላብ ተፈትኖ 100% መሆን አለበት። እናንተስ መድፈኞቹ በኦፕታ ሱፐር ኮምፒውተር ግምት ትስማማላችሁ? ዘንድሮስ ዋንጫውን ወደ ሰሜን ለንደን ኤሚሬትስ ስቴዲየም የምንመልስበት ዓመት ነው ብላችሁ ታስባላችሁ? ሀሳባችሁን አሁኑ ኮሜንት ላይ አስፍሩልኝ። ወደ ሁለተኛውና የክለባችንን የነገ ተስፋ ወደሚያረጋግጠው ታላቅ ዜና እናልፋለን። በክለባችን ዙሪያ ትልቅ መነጋገሪያ ሆኖ የቆየውና የብዙዎቻችንን ልብ ሲያሰጋ የነበረው የሚካኤል አርቴታ የኮንትራት ጉዳይ በመጨረሻ ምላሽ አግኝቷል። ስፔናዊው ሊግ የፕሮጀክታችን መሐንዲስ ሚካኤል አርቴታ በአርሰናል ቤት ኮንትራቱን እንደሚያራዝም በይፋ አስታውቋል። አርቴታ ለደጋፊዎቹ በሰጠው ቀጥተኛ መልእክት ደጋፊዎች ለዚህ መጨነቅ አይጠበቅባችሁም ብሏል። እንዴት ደስ የሚል ቃል ነው! አርቴታ አክሎ ምክንያቱም እኔ እዚህ መቆየት እፈልጋለሁ፣ እዚህ በጣም ደስተኛ ነኝ ሲል ለአርሰናል ያለውን ጥልቅ ፍቅርና ቁርጠኝነት ገልጿል። ይህ ለሁላችንም ትልቅ እፎይታ ነው። አርቴታ አርሰናል ከነበረበት አመድ ላይ አንስቶ ወደ ዓለም እግር ኳስ ማማ ላይ የሰቀለ አሰልጣኝ ነው። የእሱ በክለቡ መቆየት የፕሮጀክታችን ቀጣይነት ማረጋገጫ ነው። አርቴታ ስለ ስራው አስፈጻሚዎቹና አብረው ስላሉ ሰዎች ሲናገር በአካባቢ ካሉ ሰዎች ጋር በመስራቴ ደስተኛ ነኝ፣ አመስጋኝም ነኝ። ውሉ የማራዘም እድል ሲመጣለን እናደርጓለን ብሏል። መድፈኞች አርቴታ እዚህ መኖር ማለት አርሰናል ሁልጊዜም ለዋንጫ እንደሚጫወት ማረጋገጫ ነው። ይህ ሰው ገና ታሪክ ይሰራል። በለንደን ምድር ስሙን በወርቅ ቀለም ይጽፋል። የአርቴታ መቆየት ለእናንተ ምን ትርጉም አለው? እኔስ እጅግ በጣም ተደስቻለሁ። አሁን ደግሞ ልባችንን በእሳት ወደሚያሞቁ ዜና እናልፋለን። የመድፈኞቹ እምብርት የጥበቃችን ምሰሶ የሆነው ተከላካዩ ጋብሪኤል ማጋሊሽ ክለቡ በቀጣዩ ውድድር ዘመን ምን ያህል ትልቅና አስፈሪ እቅድ እንደያዘ ገልጿል። ይህ ተጫዋች ዝም ብሎ ተከላካይ አይደለም፣ በውስጡ የአሸናፊነት መንፈስ የሚነድ እውነተኛ ታጋይ ነው። ባለፈው የሻምፒዮንስ ሊግ ፍጻሜ ያጋጠመውን ልብ ሰባሪ ሽንፈት በተመለከተ የተጠየቀው ጋብሪኤል
የሰጠው ምላሽ በእውነት ያስደንቃል። ያ ንዴት በዚህ ዓመት እንደ ተጨማሪ መነሳሻ ያገለግለናል ብሏል። አዎ ሽንፈት አላስቆመንም፣ ይልቁንም እንድንቆጣና የበለጠ እንድንራብ አድርጎናል። ጋብርኤል የቡድኑ ትልቅ ዓላማ ሲናገር እያንዳንዱ ውድድር ማሸነፍ እንፈልጋለን፣ ነገር ግን ስለሚጠብቀን ጉዞም እንረዳለን። ቡድናችን ያለበትን የጥራት ደረጃም እናውቃለን። ዓላማችን ሁሉንም የምንሳተፍበትን 5 ውድድር ማሸነፍ ነው ብለዋል። 5 ውድድር አርሰናል ሁሉንም ዋንጫዎች ለመጥረግ ተዘጋጅቷል። ጋብርኤል አርሰናል የፕሪሚየር ሊጉና የሻምፒዮንስ ሊጉ ዋንጫ ማሸነፍ በሚያስችለው ደረጃ ላይ መሆኑን በሙሉ እምነትም ተናግሯል። ጥሩ ደረጃ ላይ ነን፣ ነገር ግን ጠንክረን መስራት አለብን። ሊጉና ሻምፒዮንስ ሊጉን ማሸነፍ ፈታኝ እንደሆነ እናውቃለን፣ ነገር ግን ባለን አቅም እንተማመናለንም ብሏል። ይህ ነው የአርሰናል ተጫዋች ሊኖረው የሚገባው ስነ ልቦና። ፍርሃት የለም፣ ማፈግፈግ የለም፣ ወደፊት መገስገስና ዋንጫዎችን ማጋዝ ብቻ። ነገር ግን ሁሉንም ነገር አልጋ ባልጋ አይደለም መድፈኞቹ። አሁን ወደ መጨረሻውና በጥንቃቄ ልናየው ወደሚገባው አነጋጋሪ ጉዳይ እናልፋለን። የታዋቂው ጋዜጠኛ ሳም ዋልስ እንደዘገበው አርሰናል በአሁኑ ሰዓት በፕሪሚየር ሊጉ እና በሻምፒዮንስ ሊጉ የፋይናንስ ገደቦች ፕሮፊት ኤንድ ሰስተናቢሊቲ ሩል ወይም ፒኤስአር ምክንያት ተጫዋቾችን ለመሸጥ ተገዷል። በዚህም ምክንያት ከአካዳሚያችን የወጣውን ትልቅ ተስፋ የሚጣልበት የወጣቱ ኮከብ የማይልስ ሉዊስ ስኬሊ የገበያ ዋጋ እየተፈተሸ ይገኛል። ይበልጥ የሚያስደነግጠው ግን አንድ የአርሰናል የውስጥ ሰው ተጫዋቹን ቀጥታ ለባላንጣዎቻችን ለቼልሲና ለማንቸስተር ዩናይትድ እንዳቀረበው መረጃዎች ወጥተዋል። ማንቸስተር ዩናይትድ በትክክለኛ ዋጋ ከሆነ ተጫዋቹን የመውሰድ ከፍተኛ ፍላጎት እንዳለውም ተገልጿል። ሉዊስ ስኬሊ ባለፈው ዓመት ብቻ አዲስ ውል ቢፈራረምም አሁን ግን በክለቡ የመቆየት እድሉ አጠራጣሪ ሆኗል። ወጣቱ ባለተስጦ ለተቀናቃኞቻችን አሳልፎ መስጠት የብዙዎቻችን ልብ ሊሰብር ይችላል። ነገር ግን ክለቡ ትልቅ ተጫዋቾችን ለመግዛትና የፋይናንስ ሚዛኑ ለመጠበቅ እንዲህ አይነት ከባድ ውሳኔዎችን መወሰን ሳይኖርበት አይቀርም። እናንተስ ምን ታስባላችሁ? ሉዊስ ስኬሊ መሸጥ አለበት? በተለይ ለቼልሲ ወይም ለዩናይትድ መስጠቱ አይቆጫችሁም? ሀሳባችሁን አካፍሉን። ውድ የመድፈኞቹ ቤተሰቦች የዛሬው የገነርስ ዞን ቪዲዮአችን ይህንን ይመስል ነበር። በደስታ የተሞላው የአርቴታ ቃል፣ የጋብርኤል የዋንጫ ራብ፣ የወብታ ሱፐር ኮምፒውተር አስደሳች ትንበያና የፋይናንስ ህጉ ያስገደደን የወጣቱ ኮከብ ሽያጭ አርሰናል ዘንድሮ ታሪክ ለመስራት ቆርጦ ተነስቷል። እናንተም እንደ እኔ በቡድናችሁ እንደምትተማመኑ አውቃለሁ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የገነርስ ዞን ቤተሰብ ይሁኑ። የደውል ምልክቷን በመጫን ሁልጊዜም የምንለቃቸው የአርሰናል ትኩስ መረጃዎች ቀድሞ እንዲደርሷችሁ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ አርሰናል ለዘላለም ያሸንፋል። ካሞን ዩ ገነርስ። ቻው ቻው።